በ24 ስፔሻሊስትና ሰብ ስፔሻሊስት ሐኪሞች የተቋቋመው ላንሴት አጠቃላይ ሆስፒታል ተደራሽነቱን በማስፋት በሀገራችን ተመራጭ የሕክምና ማዕከል በመሆን የቀዳሚነቱን ስፍራ ይዟል። ቦታውን በአዲስ አበባ መገናኛ አካባቢ አድርጎ ከተመሰረተ ከ3 ዓመት በላይ ያስቆጠረው ሆስፒታላችን በዚህ አጭር ጊዜ ውስጥ እስካሁን በአጠቃላይ ለ160 ሺህ የሕክምና አገልግሎት ፈላጊዎች ተደራሽ ሆኗል። በሰጠነው አገልግሎትም ህብረተሰቡን፣ የሕክምና ባለሙያውን እንዲሁም የሕክምና ተቋማትን ፍላጎት ማሟላት ችለናል። ላንሴት አጠቃላይ ሆስፒታል በላንሴት የሕክምና አገልግሎት ኃላፊነቱ የተወሰነ የግል ማህበር የመጀመሪያው ፕሮጀክት ወይም የመጀመሪያው ድርጅት ሆኖ የተቋቋመ የሕክምና አገልግሎት ማዕከል ነው። ይህንን ማዕከል ያቋቋሙት 24 ሰብ ስፔሻሊስት ወይም በከፍተኛ ደረጃ የሕክምና አገልግሎት ሲሰጡና ሲያስተምሩ የነበሩ ሐኪሞች ናቸው። ዓላማውም በሀገሪቱ ውስጥ ያለውን የሕክምና ችግር ለመቅረፍ እንደ አንድ አማራጭ ሆኖ ለህብረተሰቡ የቀረበ የሕክምና ማዕከል ነው። በዚህ ማዕከል ከመመስረቱ ጀምሮ መሰረታዊ ሀሳብ ብለን የያዝነው ሁሉም ሊሰጡ የሚችሉ ከፍተኛ የሕክምና ሰብ ስፔሻሊስቶች አንድ ላይ ሆኖ መሰባሰብ አለባቸው ብለን የጀመርነው። በዚህ ምክንያት እንግዲህ ሐሳቡን ካመነጨነው ጥቂት ሰዎች ተነስተን በተለያዩ የምርጫ መንገዶች ለእያንዳንዱ ሰብ ስፔሻሊቲ አሉ የሚባሉትን ሲኒየር እና ከፍተኛ ልምድ ያላቸውን ሐኪሞች አንድ በአንድ በቀጥታ በማናገርና እዚህ ውስጥ እንዲሳተፉ በመጋበዝ ከ3 ወደ 24 እንዲያድግ አድርገነዋል። ከዛም በኋላ ነው እንግዲህ ወደ ሕክምና ተቋም እንዲቀየር ያደረግነው ማለት ነው። ባለፉት 3 ዓመት ከ9 ወር ቆይታዎች ውስጥ በላንሴት አጠቃላይ ሆስፒታል አብዛኞቹ በሌላ ቦታ መታከም የማይችሉ ከ160 ሺህ በላይ ህመምተኞችን ለማከምና ለመርዳት ችሏል። በተጨማሪም ከ20 ሺህ በላይ ኮምፕሊኬትድ በጣም ትልልቅ ብዙ ዲሲፕሊኖችን የሚፈልጉ የቀዶ ህክምናዎችን፣ ከ15 ሺህ በላይ መለስተኛ ቀዶ ጥገናዎችን፣ እጅግ በጣም ብዙ ሌሎች የህክምና አገልግሎቶችን ለህብረተሰቡ ለማድረስ ችሏል። በዚህም ምክንያት እንግዲህ አሁን በጣም ግልጽ በሆነ መልኩ በህክምና ተቋሞች፣ በጤና ባለሙያዎች እንዲሁም በህብረተሰቡም የታመነና ለህክምና ተመራጭ በቅድሚያ ተመራጭ የሆነ የህክምና ተቋም ለመሆን ችሏል። ላንሴት የህክምና አገልግሎት ኃላፊነቱ የተወሰነ የግል ማዕከል ብለን ካቋቋም ነው 4 ዓመት ተኩል ቢሆነውም ወደ ተቋም ተቀይሮ የህክምና አገልግሎት መስጠት ከጀመረ 3 ዓመት ከ9 ወር ሆኖታል። በእነዚህ ጊዜያት ውስጥ ላንሴት ይደርስበታል ብለን እንደ እቅድ ከያዝናቸው ጎሎች ውስጥ እኛ በ5 ዓመት እንደርስበታለን ያልነውን እቅድ በ1 ዓመት ከ9 ወር ላይ በመድረስ እጅግ በጣም ለኛም አስደናቂ የሆነ ድልን ነው የተጎናጸፍነው። በዚህም እንግዲህ በግልጽ የሚታየው ነገር ምንድነው? እንደዚህ ኢንተግሬትድ የሆነ ወይም የተሳሰረና ሙሉን አገልግሎት መስጠት የሚችል የህክምና ተቋም ምን ያህል በህብረተሰቡ ውስጥ ተፈላጊ እንደነበርና ምን ያህል የህዝቡንም የህክምና ባለሙያውንም ተቀባይነት በአጭር ጊዜ ውስጥ በዚህ አገልግሎት ማግኘት እንደቻልን ነው የሚያረጋግጠው። ላንሴት አጠቃላይ ሆስፒታል ተደራሽነቱን በማስፋት ይህ የምትመለከቱትን ላንሴት ብሔራዊ የውስጥ ደዌና የቀዶ ህክምና ማዕከል በማዘጋጀት ለበርካታ ታካሚዎች አገልግሎት በመስጠት ላይ ይገኛል። ላንሴት ብሔራዊ የውስጥ ደዌና የቀዶ ህክምና ማዕከል የላንሴት አጠቃላይ ሆስፒታል አካል ነው። ሰርቪሶቹ ከዛ ያሉ ሰርቪሶች እዚህ ያሉ በሙሉ ያሉ። ይህን መክፈት ያስፈለገበት ምክንያት ላንሴት እንደ ተቋም እንደምታውቂው በመገናኛ አካባቢ የሚገኝ ተቋም ስለሆነ ተደራሽነቱን እንደገና ደግሞ ተመጣጣኝ የሆነ ክፍያ በማስከፈል ለታካሚው ሁለንተና የሆነ አገልግሎት በሁሉም የህክምና ዘርፎች ለመስጠት በሁሉም ማለት በሜዲካልና በሰርጂካል ወይም በውስጥ ደዌና በቀዶ ህክምና ተያያዥነት ያላቸውን ለመስጠት የተደራጀ ተቋም ነው። እንግዲህ 1 ዓመት ከ1 ወር አካባቢ ነው ይህ ተቋም ከተጀመረ።
ከ17000 በላይ ተመላላሽ ሐኪሞች አይተናል። ወደ 600 የሚደርሱ ከፍተኛ የቀዶ ሕክምና ሰርቪሶች ሰጥተናል። እንደገና ደግሞ ማይነር ወይም መለስተኛ ቀዶ ሕክምናዎች ከ1500 ያላነሱ አይተናል። ላቦራቶሪ የተሟላ ነው። 24 ሰዓት የፋርማሲ አገልግሎት አለው። የሲቲ ስካን አገልግሎት አለው። ባይዘው ያለነ ሲቲ ስካን ከተሞች ካሉት በጣም ጥሩ የሚባል ነው። ይህ ሲቲ ስካን ልክ ከዛኛው ላንሴት እንደምንሰናው የፓዮኒር ዳያግኖስቲክ ሴንተር በፓርትነርሺፕ ወይ ደግሞ በአጋርነት የምንሰራው ስራ ነው። ወደፊት መሀል ከተማ ላይ እንደመኖሩ መጠን የኢመርጀንሲ ሜዲካል ሰርቪስ ቅድም እንዳልነው የዳያሊሲስ ሰርቪስ በተለይ ጽኑ ህሙማን ኬር ህክምና ሰርቪስን በበለጠ ጥልቀት አስፍተን ለመስራት ነው አንዱ ሐሳባችን። ከዛ ውጭ ደግሞ ለምሳሌ የኮሚኒቲ ስራዎች ማለት ለምሳሌ በር ላይ ተሽኮ ሆነ ተላላፊ ያልሆኑ በሽታዎች ስኳር፣ ግፊት የመሳሰሉ የልብ ችግሮችን ከሰኞ እስከ ቅዳሜ በነፃ ስኳር መለካት፣ በነፃ ብለድ ፕሬሸር መለካት ሴንተር ከፍተናል። እዚህ ማንኛውም ሰው ስኳሩን መለካት ይችላል፣ ግፊቱን በነፃ መለካት ይችላል። ላንሴት የእናቶች የህፃናት ጤናና የቀዶ ሕክምና ማዕከል በተደራጀ አቅም በተመጣጣኝ ዋጋ አገልግሎት እየሰጠ ይገኛል። ሰፋፊና ዘመናዊ የእናቶች ማዋለጃ፣ የህፃናት ማሞቂያ ክፍሎች ያሉት የተመላላሽ ክፍሎች የያዘ በ22 አካባቢ ለትራንስፖርት አመቺ በሆነ ቦታ የሚገኘው ሶስተኛው የላንሴት አጠቃላይ ሆስፒታል እህት ኩባንያ ነው። የላንሴት የሴቶችና የህፃናት የህክምና ማዕከል ከፍተናል። ያንን ህክምና ማዕከል ከሌሎቹ የእናቶችና የህፃናት ሆስፒታሎች ለየት የሚያደርገው ነገር ምንድነው? ሙሉ የሆነ የሴቶች ህክምና፣ ለዛም ነው የሴቶች ህክምና ያልነው። ሙሉ የሆነ የሴቶች ህክምና ጡት ህክምናን ጨምሮ የማህፀን ህክምናን፣ የጽንስ ህክምናን በተለያዩ ሰብ ስፔሻሊስቶች እንሰጣለን። እዛ ውስጥ የጽንስ ስፔሻሊስት ሐኪሞች አሉ፣ የማህፀን ካንሰር ስፔሻሊስት ሐኪሞች አሉ፣ የሽንት ፊኛ ጋር በተያያዘ የማህፀን መውረድ የዛም ስፔሻሊስት ሐኪሞች አሉን። የኢንፈርቲሊቲ ወይም ደግሞ እርግዝና እምቢ ላላቸው ሰዎች ወይም ለዘገየባቸው ሰዎች የሚሰጥ ህክምና አለ። የዛም ስፔሻሊስት ሐኪሞች አሉ። ህፃናትን በተመለከተ ደግሞ በሌሎች የእናቶችና ህፃናት ሆስፒታል ውስጥ የህፃናት ቀዶ ህክምና ማድረግ ለምሳሌ አይቻልም። የኛ ተቋም ግን የህፃናት ቀዶ ህክምና ማድረግ ይችላል። የህፃናት አይሲዩ አለው። የህፃናት የካንሰር ህክምና አለው። የጨቅላ ህፃናት የተሟላ ህክምና አለው። ከተለመደው የማዋለድና የጽንስ ክትትል ተጨማሪ እንግዲህ ላንሴት ሰፋ አድርጎ ደግሞ እዚህ ላንሴት አጠቃላይ ሆስፒታል ውስጥ ከሚሰጠው በተጨማሪ ያንን ሙሉ አገልግሎት ለሴቶችና ለህፃናት ይሰጣል ማለት ነው። ላንሴት በሀገሪቱ ውስጥ የሚስተዋለውን በመድኃኒትና በህክምና ዕቃዎች አቅርቦት ላይ ያለውን ክፍተት ለማጥበብ ፋርማሲቲካል የመድኃኒትና የህክምና መሳሪያዎች አስመጪና አከፋፋይ ድርጅት በመክፈትና ተደራሽነቱን በማስፋት አገልግሎት እየሰጠ ይገኛል። እንግዲህ ላንሴት አጠቃላይ ሆስፒታል በሐኪሞች ህብረት የተቋቋመ ነው። ታካሚዎች ሁለገብ አገልግሎት ሁሉንም አገልግሎት እንዲያገኙ ታስቦ በሐኪሞች ህብረት የተቋቋመ እንደመሆኑ መጠን አንዱ የህክምና መስጫ ተቋም የድንገተኛ ክፍል ነው። የድንገተኛ ክፍል ለአንድ ሆስፒታል ግንባር ነው፣ ፊት ነው። የህክምና ጥራቱ የሚመዘነው በድንገተኛ ህክምና ቀልጣፋ ህክምና አሰጣጥ ሂደት ላይ የተመሰረተ ነው። ይህንን ግንዛቤ ውስጥ በማስገባት የላንሴት አጠቃላይ ሆስፒታል የድንገተኛ ክፍል 24 ሰዓት እና 7ቱንም ቀናት የሚሰራ ክፍል ነው። በላንሴት ሆስፒታል የስኳርና የሆርሞን ህክምና እየሰጠን እንገኛለን። የስኳር ህክምና ቅድመ ክትትል፣ ምርመራ ህክምና እንሰጣለን። እንዲሁም ደግሞ ስክሪኒንግ ፓኬጅ ምን ማለት ነው? የስኳር ህመም ከመከሰቱ በፊት ቅድመ ጉዳት ከመምጣቱ በፊት እንዴት መከላከል እንችላለን የሚለውን የስነ ምግብ ህክምና፣ ላይፍ ስታይል ማኔጅመንት የማማከር አገልግሎት እንሰጣለን። የካንሰር ህክምና መጀመሪያ ለመስጠት አትሊስት የበሽተኛውና የሐኪሙ ጥሩ አይነት ኮንዲሲቭ የሆነ አትሞስፌር መፍጠር ያስፈልጋል። የላንሴት ህክምና ማዕከል ከሌሎቹ የሚለየው ይህንን ጥሩ የሆነ አትሞስፌር በመፍጠር ነው። በሽተኛው ከሐኪሙ ጋራ በደንብ አድርጎ አንደርስታንድ የሚያደርግበትን ክሊን የሆነ ሳፎኬትድ ያልሆነ አትሞስፌር ፈጥሯል። ከበሽተኛው ጋራ ዲል እናደርጋለን። ሁሉንም ማንኛውም አይነት ህክምናዎችን
የኬሚስትሪም ሆነ የባዮፕሲም የሲቲ ስካንም ሆነ ሌሎች ተጨማሪ ምርመራዎችን ማሟላት ይቻላል። ከእናቶችና ህጻናት ጋር በተያያዘ እንዳልኩት ከአጠቃላይ የማህጸንና ጽንስ ሐኪም ውጪ ፌቶ ማተርናል ስፔሻሊስት ሰብ ስፔሻሊስት አለን። ማለት ጽንስ ሆድ ውስጥ ሆኖ ችግር ቢገጥመው ወይም ችግርን ለማወቅ ያለውንም ችግር ለማከም በዛ ደረጃ የሚታከሙ እናት ሆድ ውስጥ እያለ የሚታከሙ ችግሮችን ለይቶ ደግሞ አፋጣኝ መፍትሄ ለመስጠት የዛ ሰብ ስፔሻሊስት ሁሉ አለን። ላንሴትን ስንጀምር ብዙ የህክምና ዘርፎችን ለመክፈት ስለታሰበ ያንን ሁሉ የሚደግፍ ጥሩ የሆነ የፓቶሎጂ አገልግሎት ሰርቪስ ለመጀመር አቅደን የጀመርነው ብዙ ወጪ የሚጠይቅ ብዙ ማሽኖች፣ ሌሎች ነገሮችን የሚጠይቅ ክፍል ነው። እነዛን አሁን አሟልተናል። እንደውም አሁን በአጭር ጊዜ ጥሩ ውጤት የምንሰጥበት ደረጃ ላይ ደርሰናል። ከመርሳት ወይ የማስታወስ ችግር የባህሪ ለውጥ እድሜ እየገፋ ሲመጣ የሚመጡ ችግሮች ብዙ ጊዜ በሳይካትሪስት እንዲታዩ ይደረጋል። በእኛ ሀገር ግን በሙያው የኒውሮ ሳይኮሎጂስት ወይ የኮግኒቲቭ ኒውሮሎጂስት ህክምና እንዲሰጥ ነው የሚፈለገው። ስለዚህ ያን ህክምና ላንሴት አሟልቶ በባለሙያ በመሳሪያ ታግዞ ይሰጣል ማለት ነው። ከዛ በተጨማሪ እኛ ጋር የሚሰጡ የእጅና የእግር የነርቭ ስርዓትን ለመለየት የሚያገለግሉ የነርቭ ኮንዳክሽን ስተዲ የሚባሉ አሉ። የጡንቻ እክል፣ የአከርካሪ ችግር ሲኖር ደግሞ ኤሌክትሮማዮግራፊ የሚባል ምርመራ ይኖረናል። እነሱ እናደርጋለን። እንዲሁም ከእንቅልፍና ተያያዥ ችግሮች ጋር የተያያዙትን የሚጥል ህመም፣ የአንጎል ስራ እክል በሚገጥምበት ጊዜ ደግሞ እሱን ለማየት የሚረዳ ኤሌክትሮኢንሴፋሎግራፊ የተባለ የአንጎል መመርመሪያ አገልግሎት እንሰጣለን። ጽኑ ህሙማን የምንላቸው የከፍተኛ የሆነ የኦክስጅን ድጋፍ የሚፈልጉ የማሽን የመተንፈሻ መሳሪያ ማሽን ድጋፍ የሚፈልጉ ድንገተኛ የሆነ አስቸኳይ የሆነ ዲያሊሲስ የሚፈልጉ ግፊታቸውን በራሳቸው ሜንቴን ማድረግ ያቃታቸው ወይም ደግሞ ከፍተኛ የሆነ የግፊት መውረድ ያጋጠማቸው ሰዎች፣ የልብ ምት መዘበራረቆች፣ ራሳቸውን የሚስቱ ሰዎች፣ እነኚህን ሰዎች ተቀብለን አስፈላጊውን የሆነ ህክምና እናደርግላቸዋለን። በላንሴት ሆስፒታል ውስጥ የምንሰጣቸው አገልግሎቶች ተጓዳኝ በሽታ ያላለባቸው የኩላሊት በሽታ እንዳይከሰት መከላከል፣ የኩላሊት በሽታ ከተከሰተ ደግሞ እንዳይባባስ ማድረግ፣ ድንገተኛ የኩላሊት በሽታ ያለባቸውን ህክምና በመስጠት እስከ ኩላሊት ናሙና ወስደን የኩላሊቱን በሽታ ለመመለስ መሞከር። በዚህን ጊዜ ኩላሊት ናሙና እንሰራለን። ስር የሰደደ የኩላሊት በሽታ ያላለባቸው በሽታው እንዳይባባስ ማድረግ፣ የዲያሊሲስ ደረጃ ከደረሰ ደግሞ የዲያሊሲስ ሰርቪስ እንሰጣለን። ከዚህም በተጓዳኝ ቅድመ ንቅለ ተከላ አገልግሎት፣ ፕሪ ትራንስፕላንት ኢቫሉዌሽን፣ ድረ ንቅለ ተከላ አገልግሎት፣ ፖስት ትራንስፕላንት ኢቫሉዌሽን እና የንቅለ ተከላ መድኃኒቶችን በላቦራቶሪ መከታተል፣ ቴራፔውቲክ ድራግ ሞኒተሪንግ እንሰራለን። ያው ላንሴት ለየት የሚያደርገው ከሌላ ቦታዎች ወይም ደግሞ ብዙ ቦታ ካሉ ስራዎች የሚለየው እኛ ጋር የጠጠር ህክምናዎች እንዲሁም ደግሞ የጢ ህክምናዎች የምንሰራቸው በማሽን ነው። ያለ ኦፕራሲዮን ሰውየው ሳይቀደድ በማሽን ውስጥ በመግባት እጢም ከሆነ እናወጣለን፣ ካንሰሮች ካሉ እናወጣለን። በተጨማሪ ደግሞ የጠጠር ህክምናዎች ጠጠሮችን ከሰውነት ውስጥ ከኩላሊት ፊኛ፣ የኩላሊት ቱቦ ሁሉም ቦታ ላይ ሳንቀድ ምንም ኦፕራሲዮን ሳናደርግ በማሽን በመሰባበር ማውጣት እንችላለን ማለት ነው። አድቫንስድ የሆኑ አምቡላንሶች ያስገብተናል። ካትላብ ወይም አንጂዮላብ የሚባል እዚህ አሁን ጅቡቲ ነው ያለው። ከፍተኛ የልብና የደም ስር ቀዶ ህክምናዎች ያለ ቀዶ ህክምና ኢንዶቫስኩላር እና ፐርኩቴኒየስ የሆኑ ፕሮሲጀሮችን የምንሰራባቸው እቃዎች እንዲሁም ትላልቅ ስቴት ኦፍ ዘ አርት የሆኑ ዘመናዊ የሆኑ ሲቲ ስካን፣ ኢንዶስኮፒ፣ ኤምአርአዮች እያስገባን ያለ ነው። ሁሉንም የተሟላ የአጥንት ህክምና አገልግሎት እየሰጠ እንገኛለን። ያ ሲባል ከትንንሽ የስብራት ውልቃት ብቻ ሳይሆን እስከ መገጣጠሚያ ቅየራ፣ የጉልበት እና የዳሌ ሙሉ ቅየራ እየሰጠ እንገኛለን። የትኛውም ከጉዳት ጋር ተያይዞ የሚከሰቱ ስብራትን ባያቸው በተፈጥሮም ይሁን ከተፈጥሮ ውጭ ባሉ አደጋዎች የሚከሰቱ ስብራቶችን የማይታከም ነገር የለም። በላንሴት በአሁኑ ሰዓት የኢንዶስኮፒ ሰርቪሳችን ኦልሞስት በየቀኑ 24 ሰዓት ውስጥ መገኘት የሚችል ሰርቪስ ነው። በዋነኝነት በሽታዎችን የመመርመር ወይም ዲያግኖስቲክ የሚለው ሰርቪስ አለ።
በተጨማሪ ደግሞ ኢንተርቬንሽናል ወይም ምንድነው ወይ ደግሞ በሽታ ሲገኝ ያንን ለማከም በኤንዶስኮፒ የሚደረግ የህክምና አይነት አለን። በዲያግኖስቲክ በምንድነው ወይ ደግሞ በሽታን ለማወቅ በምናደርገው የኤንዶስኮፒ ምርመራ በሽታዎችን በእይታ በማየት በተጨማሪ ደግሞ ናሙና በሚያስፈልግበት ጊዜ ናሙናን በመውሰድ የተለያዩ አይነት በሽታዎችን ለማወቅ የሚያስችል ምርመራዎችን እናደርጋለን። ቴራፒውቲክ የምንለው ወይ በሽታን የማከም በኤንዶስኮፒ የማከም ህክምና ዘርፍ ደግሞ በተለይ ድንገት ከሚመጡ ከጨጓራ፣ ከአንጀት፣ ከትልቁ አንጀት የሚመጡ የመድማት ሁኔታዎችን በኤንዶስኮፒ የማከም የተዋጡ ባዕድ ነገሮችን በኤንዶስኮፒ በማውጣት የጠበቡ የጨጓራ የጉሮሮ ቱቦዎችን የማስፋት እነዚህን ህክምናዎች በቋሚነት እንሰጣለን። ብዙ ኦፕሬሽኖች ከትንሽ ዓመታት በፊት ከነጭራሹ ኢትዮጵያ ውስጥ ራሱ አይሰሩም ነበረ። እንኳን እንደዚህ ሩቲን ሊሰሩ ማለት ነው። አሁን ላይ ግን እነዚህ ውስብስብ የምንላቸው ሰርጀሪዎች ሁሉም ሰርጀሪዎች በሰብ ስፔሻሊቲ የሚሰሩ ሰርጀሪዎች ናቸው። ለምሳሌ ጉበትን ብትይ በሄፓቶቢሊያሪ ሰርጅን፣ የጭንቅላትና ህብለሰረሰር ብትይ በኒውሮ ሰርጅን፣ እንደዚህ የተባለ በየኦርጋኑ የራሱ ሰብ ስፔሻሊስት አለ። እነዚህ ኦፕሬሽኖች ሁሉም በአንድ ላይ ባለበት የሚሰራው ላንሴት ብቻ ነው። በላንሴት አጠቃላይ ሆስፒታል ከ5 ሜጀር ኦፕሬሽን ክፍሎች አሉን። በእነዚህ ኦፕራሲዮን ክፍሎች ውስጥ ከጨቅላ ህጻናት እስከ አዋቂዎች በተለያየ ዘርፍ ኦፕራሲዮኖች ይደረጋሉ። በኢትዮጵያ ውስጥ የሚደረጉ ትላልቅ ሰርጀሪዎችን እናከናውናለን። እንደ የሳምባ ሰርጀሪ፣ የልብ፣ ጉበት ሰርጀሪ፣ የጨቅላ ህጻናት ሰርጀሪ፣ የተለያዩ ሰርጀሪዎች ይሰራሉ። እነዚህ ሰርጀሪዎች ደግሞ ውስብስብ ከመሆናቸው የተነሳ እንዲሁም ታካሚዎቻችን ብዙ ህመም ያላቸው ከመሆናቸው የተነሳ በጣም ጥንቃቄ የሚፈልግ አንስቴዣ መሰጠት ይኖርበታል። ስለዚህ በላንሴት አጠቃላይ ሆስፒታል የምንሰጣቸው አንስቴዣዎች የተለያዩ አይነት ናቸው። ታካሚው እንዳለው ህመም እንደሚሰራለት ሰርጀሪ አስፈላጊ የሆነውን ማደንዘዣ ወይም ሰመመን እንሰጣቸዋለን። በላንሴት አጠቃላይ ሆስፒታል እስከ አሁን ድረስ 200 በላይ የጭንቅላትና የህብለሰረሰር ሰርጀሪዎች አካባቢዎች ሰርተናል። ወደ 70 የሚሆኑ የጭንቅላት እጢዎች፣ በተረፈ ደግሞ የአከርካሪ አጥንት ስብራት፣ የአከርካሪ አጥንት እጢዎች፣ እነዚህ በተሳካ መልኩ ሰርተናል። አብዛኞቻችን ታካሚዎች በውጤቱ በጣም ደስተኛ ናቸው። በጣም ጥሩ አውትካም የነበራቸው ፔሸንቶች ነበሩ። ለየት የሚያደርገንም እንደ ቲም ወርክ ኦፕሬሽኑንም ስንሰራ አንድ ሰው ብቻ ለምንገባው 2 ኒውሮ ሰርጅን አንዳንዴም 3 ሆነን የምንገባበት ጊዜ አለ። ተባብረን በመስራት ፔሸንት ሴንተርድ የሆነ አገልግሎት እንሰጣለን። የህፃናት ቀዶ ህክምና ቀላል የሚባል ነገር አይደለም። የቲም ወርክ ያስፈልገዋል። ይህንንም ቀዶ ጥገና ለማሳካት አንደኛ በጣም በዋነኝነት ሚና የሚጫወቱት የሰመመን ሐኪሞች ናቸው። ስለዚህ ሰመመን ሐኪም በብቃት አለን። ከዛም ደግሞ ከሰመመን ሐኪም በተጨማሪ ደግሞ የስፔሻሊ የጨቅላ ህጻናትን በተመለኮዘ የኒኩ ወይም የጨቅላ ህጻናት ጽኑ ህሙማን ማስተኛ ክፍላችን በጣም ከነ ሙሉ ማሽን ያለው ቀዶ ጥገና ብናደርግ ራሱ ከቀዶ ጥገና በኋላ ማሽን ካስፈለገ በደንብ ሙሉ ግልጋሎት የምንሰጥበት እና የተሟላ የነርሶችም ቲም ስላለን በተጨማሪም ዋርድ ላይም ቢሆን ተለቅ ላሉት ልጆች ጥሩ የህፃናት ክብካቤ የሚያደርጉ ነርሶች አሉ። ስለዚህ እነዚህ ሁሉ ቲሞች ስላሉ ይህ ቀዶ ጥገናችን ሰርጀሪው ብቻ አይደለም ዋናው ኢምፖርታንት ጠቃሚ ነገር። በአጠቃላይ የህፃናት ሐኪሞችም አሁን የጠቀስኳቸው ባለሙያዎች በሙላ መተባበርና ጥሩ ውጤት እንዲያመጡ ያደርገዋል። ስለዚህ የሁሉ ቲም ኤፈርት ውጤቱን ጥሩ ያመጣዋል ማለት ነው። በእኛ ማዕከል ላይ ማንም እናት ምንም አይነት ተጓዳኝ ፕሮብሌም ይዛ ብትመጣ ባሉን ስፔሻሊስቶችና ሰብ ስፔሻሊስቶች በመታገዝ ከጽኑ ህሙማን ክፍል ተጨማሪ እንኳን ሰርቪስ ቢያስፈልጋት ያንን እየተጠቀመች የልብ ህክምና ችግር ያለባት የልብ ህክምናውን ያገኘች፣ ኩላሊት እንዲህ ተጓዳኞችን አብሮ እየታከመ ጽንሱንም ታቅፋ ህፃኑንም ታቅፋ ጽንሱንም በሰላም ተገላግላ ሰርቪስ ህክምና እንድቀጥል እናደርጋለን። በቀጥታ በአገር ውስጥም በውጭም ሀገር ባሉ ካምፓኒዎች ላይ ያሉትን የመድኃኒት የህክምና እቃዎች እና የላቦራቶሪ ሬጀንቶችን አስተማማኝ በሆነ መልኩ
ለማቅረብ ነው ጥረት እያደረግን ያለ ነው። ከሌሎች ላቦራቶሪዎች ይለየናል ብዬ ማስበው ኳሊቲ ላይ በጣም ነው የምንሰራው። ዴይሊ ነው ኮንትሮል ራን የምናደርገው። ኮስት ፕራይስ አንጻር ከሌላው ላቦራቶሪ የተሻለ ፕራይስ ነው የኛ ላቦራቶሪ የሚያስከፍለው። ከዛ በተጨማሪ ቲኤቲ አንድ ፔሸንት ከመጣ ሳምፕል ከሰጠ በኋላ የሚቆይበት ሰዓት በጣም እጅግ ያጠረ ነው ከሌላ ሆስፒታል። ምክንያቱም ብዙ ባካፕ ማሽኖች ስላሉ አጠር ላለ ሰዓት ነው እዚህ የምናስቆያቸው እና ውጭ ሀገር የሚሰሩ ምርመራዎችን ሌላ ቦታ የማይሰሩ ወደ ውጭ ሀገር ተልከው የሚሰሩ ምርመራዎችን አብዛኞቹን በሚባል ደረጃ እንሰራለን በእኛው ላቦራቶሪ ውስጥ። ላንሴት አጠቃላይ ሆስፒታል ሰራተኞችን እንደ ሰራተኞች አይደለም ያው ሰራተኞችን ካፒታል ናቸው ብሎ ነው የሚያስበው። የእድገቱም የመስፋፋቱም አንዱ ሚስጥር ሰራተኞችን ችሎታቸውና አቅማቸውን በአግባቡ አውጥተው መጠቀም እንዲችሉ ጥሩ የስራ አካባቢ መፍጠር በመቻላችን ነው የእድገታችን መነሻ ብለን የምናስበው ማለት ነው። በየትኛውም የላንሴት ከፍታና ዝቅታ ውስጥ ሰራተኞቻችን አሉ። ሰራተኞቻችን ለአገልግሎቶቻችን መስፋፋትና የሚፈለገውን ደረጃ ወይም ደግሞ የተቀመጠውን ስታንዳርድ ማምጣት ቁልፍ ሚና ይኖራቸዋል ብለን ስለምናምን ለሰራተኞቻችን ልዩ ትኩረት እንሰጣለን። ነርሲንግ ብለን ስናስብ ነርሲንግ የሆስፒታል ወይንም የአንድ ሆስፒታል የአንድ ተቋም የጀርባ አጥንት እንደመሆኑ መጠን ይሄንን ላንሴት በአጭር ጊዜ ውስጥ ይሄንን ሁሉ ታካሚ ያክመናል አቺቭ አድርገናል ብሎ ሲያስብ ደግሞ ነርሶቻችን ይነሳሉ። የነርሶቻችን የታካሚዎችን የማከም ኳሊቲ ታካሚዎችን ደግሞ በስነ ምግባር በኳሊቲ በጥሩ ስነ ምግባር ታካሚዎቻችንን እያከምን እንገኛለን። ወደ ላንሴት የሚመጡ ታካሚዎች ደግሞ ወደ ቤታቸው እንደመጡ እንደ ቤተሰብ ነርሶቻችን የሚይዟቸው እንደ ቤተሰብ ነው የምናያቸው። ወደ ላንሴት የሚመጡትን ታካሚዎች በአውት ፔሸንት ዲፓርትመንት ውስጥ በአጠቃላይ ላንሴት ውስጥ የሚመጣ ኦልሞስት ከ90% በላይ ታካሚ መጀመሪያ አውት ፔሸንት ዲፓርትመንት ላይ ነው የሚመጣው። ከነሱም ውስጥ በጣም ብዙ ሰብ ስፔሻሊስት ሐኪሞችና ስፔሻሊስት ሐኪሞች ስላሉ እነሱን ፕሮፌሽናል ነርሶች አሉኝ። እነሱን ዶክተሮቹን የማገዝ ታካሚዎችን አሲስት የማድረግ ዌቲንግ ኤሪያ ላይ ሆኖ የት ምን ማድረግ እንዳለባቸው የት መሄድ እንዳለባቸው የመንገር አይነት ስራ ነው ያለው። ከበር ከገቡበት ሰዓት አንስቶ እስኪወጡ ድረስ ሳትስፋይድ ሆኖ ምንም ግር እንዳይላቸው አድርገን ፊት ለፊት ላይ አሸሪንግ የሚሰሩ 2 ሰራተኞች አሉን። እነሱ መጥተው ከበር ላይ ተቀብለው የት መሄድ እንዳለባቸው የት መግባት እንዳለባቸው ምን ማግኘት እንዳለባቸው የት ቦታ እንደሚያገኙ እነሱን አስቀምጠናል። ስለዚህ ፔሸንቶቻችን ወይም ታካሚዎቻችን መጥተው ምንም ቅር ሳይሰኙ ወደ ቤታቸው እንዲመለሱ የተሻለንን አገልግሎት እየሰጠን ነው ያለው። በተለያየ ዲፓርትመንት ከፍለን ነው የሪሴፕሽኑን ስራ የምናሰራው። የኦንኮሎጂ እና የዲያሊሲስ ዲፓርትመንት አለን። እንዲሁም የፔዲያትሪሽያን እና የጋይናኮሎጂ አለን። ሌሎችም የኢንተርኒስት እና ሌላ ኢቫሉዌሽን ያላቸው ሪሴፕሽን ዲፓርትመንቱን ከፋፍለን ኢንፔሸንት እና አውት ፔሸንት ሰርቪስ እንሰጣለን። እንዲሁም ከተለያየ ቦታ ለተለያየ ፕሪስክሪፕሽን የሚላኩ የዲያግኖሲስ ሰርቪስም በጣም ከፍተኛ በሆነ መንገድ እንሰጣለን። ስሜ ሄዋን ቢኒያም ይባላል። ወደ ላንሴት ሆስፒታል የመጣሁት ኦልሞስት ከ2 ዓመት በፊት ልጄ ታሞ ነበረ። ማለት ሲወለድ ጀምሮ አብሮ የነበረ የጤና ችግር ነበረ። ያው ያፈጣጠር ችግር ነው። ጭንቅላቱ ውስጥ ውሃ ይጠራቀም ነበረ። ከዛ ልጄ ተወልዶ እዚህ እስከምመጣ ድረስ በጣም ብዙ የሕክምና ተቋማት ሄጃለሁ። ነገሩ በቃ ተስፋ የሌለው እስከሚመስለኝ ድረስ በጣም አድካሚ ነበረ። ከዛ መጨረሻ ላይ በጣም ተስፋ በቆረጥኩበት ሰዓት አንድ ወዳጄ ለምን ላንሴት ሆስፒታል ይዘሽው አትሄጂም? እዛ በጣም ብዙ ስፔሻሊስቶች አሉ። ከነሱ መሀል ደግሞ ያው ከኔ ልጅ ኬዝ ጋር የሚገናኘውን ነገር የሚያክመው በጣም ጎበዝ ኒውሮሰርጅን አለ። ዶክተር ክብሩ ይስፋው ዘውዴ ይባላል እና እሱ ጋር ብትሄጂ መፍትሄ አታጪም፣ እስቲ ወደዛ ሂጂ አለኝ። በነጋታው ተነስቼ ላንሴት ሆስፒታል መጣ። ዶክተር ክብሩ ይስፋው ዘውዴን አገኘው። በቃ ምን ብዬ ላስረዳሽ፣ ከዛ በፊት ከተባልኩት ነገሮች በሙሉ የተለየ ሆኖ ነው ያገኘሁት። ትህትና ጀምሮ ማለት ያው ሕክምና ሳይንሱ ብቻ ሳይሆን ኤቲክሱ ምን ያክል ዋጋ እንዳለው ያየሁት ላንሴት ሆስፒታል ከመጣሁ በኋላ ነው እና በጣም የተገረምኩበትን ትሪትመንት ነው ያገኘሁት። ከዛ በኋላም ልጄ 2 ሰርጀሪዎች አድርጓል። ሁለቱም በጣም ሰክሰስፉል። ማለት የሚገርምሽ ሰርጀሪው እንደዛሬ ተደርጎ በነጋታው ነው ለውጥ ማሳየት የጀመረው ልጄ።
ማለት ሁለቱም አይኖቹ ወደ ውስጥ ገብተው ነበረ። ማየት አይችልም ነበረ። ፊቱ ስዌሊንግ ነበረው፣ እብጠት ነበረው። ብቻ ብዙ ከበሽታው ጋር ተያይዘው የሚመጡ ነገሮች ይታዩበት ነበረ። እነዛ ነገሮች በአንድ ጊዜ ተሻሽለው በቃ እኔም ተደስቼ ተስፋዬም ታድሶ በጣም ጥሩ ትሪትመንት ነው ያገኘሁትና ላንሴት ሆስፒታልን ሁልጊዜም ላመሰግን እፈልጋለሁኝ። ስሜ ግርማ በፍቃዱ ይርጉ ይባላል። የሕክምናው ክትትል የነበረው ዘውዲቱ ነበር። ከዘውዲቱ ፕሬሸር፣ ስኳር ስከታተል ቆይቼ ግን መጨረሻ ላይ እዚህ ልመጣ የቻልኩት እግሬ ላይ በወጣች ቁስል ጋንግሪን ሆኖብኝ ነው። በዛ ምክንያት በቀጥታ ከዘውዲቱ ወደ ላንሴት መጣሁ። እኔ እንግዲህ ከመጣሁበት ጊዜ ጀምሮ ለእኔ እጅግ በጣም ጥሩ የሚባለውን የሕክምና አይነትን ያገኘሁት ለእኔ። ምክንያቱም ጋንግሪን የነበረውን እግሬን ቆርጠው አውጥተው እንደገና ሙሉ በሙሉ አይሲ ገብቼ ነበር። ምንም አላቅም ነበር። ያን ሁሉ አስተናግደው እዚህ በህይወት ያበቁኝ ላንሴቶች ናቸው። ስለዚህ ለእኔ ላንሴት እንጃ ህይወቴን ነው የቀጠለልኝ። ከጥበቃ ጀምሮ ከታች ከበር ከጥበቃ ጀምሮ ፖርተሮቹ፣ ነርሶቹ፣ ዶክተሮቹ በሙሉ ተባባሪዎች ናቸው። እጅግ በጣም ተባባሪ ፖዚቲቮች ናቸው ሁሉም። ይህንን ነው የምገልጽልሽ። እኔ በሕክምናው እንትን ስትይ ማንኛውንም አይነት መድኃኒት በሲስተም ነው የሚገዛው። ወዲያው ሄደሽ በሲስተም ያዙልሻል፣ ትገዣለሽ። ክፍያም በተመለከተ ልክ እንደዛው ነው። አትንገላችም ለማለት ነው። ይህን ሁሉ ስነግርሽ መንገላታት የለም፣ የምትንገላችበት ምንም አይነት እንትን የለም። ስለዚህ እኔ ይሄ ካየኋቸው ሆስፒታሎች ይቅርታ ይደረግልኝና ትንሽ የመጀመሪያ ደረጃ አደርገዋለሁ። እነዚህ 24 ስፔሻሊስትና ሰብ ስፔሻሊስት የህክምና ባለሙያዎች የተሰባሰቡበት ዓላማ ሁሉንም የህክምና አገልግሎት በአንድ ጣራ ስር ለመስጠት ነው። በዚህም ለበርካታ ህክምና ፈላጊዎች እፎይታንና እረፍትን ሰጥተዋል። ላንሴት አጠቃላይ ሆስፒታል። የላንሴት ሆስፒታል ዋና የተመራጭነት ምክንያት ብለን የምንወስደው ሁለት ምክንያቶች ናቸው። አንደኛው የመጀመሪያው የተነሳንበትን ጎል ሚት ማድረጋችን ነው። ህመምተኞች በማንኛውም ምክንያት ወደ ላንሴት ከመጡ ማግኘት የሚችሉትን የማግኘት የሚያስፈልጋቸውን ሁሉንም ህክምናዎች፣ ምርመራዎች በአንድ ጣራ ስር ያለምንም እንግልት ሁሉንም ሐኪሞች እዛ ቦታ ላይ ማግኘት መቻላቸው ትልቁ ምክንያት ነው። በተጨማሪም ህመሞችን ለማከም እንግዲህ በዓለም ላይ እንደ ዋና መመሪያ የሚወሰደው ምንድነው? የሐኪሞች እርስ በእርስ መነጋገርና አብሮ ህመምተኞችን በተለያየ ዳይሬክሽን አይቶ ለማከም መሞከር ነው። የዚህ ደግሞ መሰረታዊ ውጤቱ ምንድነው? የህመሞች መፈወስ ነው። ስለዚህ በሁለቱ ዋና ምክንያቶች ነው እንግዲህ የላንሴት ታማኝነት በህብረተሰቡ በጤና ባለሙያው ደረጃ በፍጥነት ከፍተኛ መሆን የቻለው። ከ160 ሺህ በላይ ህመምተኞችን በ3 ዓመት ከ9 ወር ውስጥ ማከም። በተለይ ደግሞ አብዛኞቹ እነዚህ ህክምናዎች ወይ እዚህ ሀገር አይሰጡም ወይም ደግሞ በጥቂት የህክምና ተቋማት በጥቁር አንበሳ ወይም በጳውሎስ ብቻ ነው የሚሰጡት ተብለው ይቸገሩ የነበሩ ህመምተኞችን በጣም በቀላሉና ያለምንም ወረፋ ማከም መቻላችን የኛ ትልቅ እምርት ነው ብለን ነው የምንወስደው። ላንሴት አጠቃላይ ሆስፒታል በሐኪሞች ህብረት ለህብረተሰብ ጤና የቆመ